በህይወት ጉዞህ ላይ ምድር ላይ ስትኖር ጨማሪ እንጂ ጭማሪ እንዳትሆን አጋዥ እንጂ ሸክም ላለመሆን ጥረት አድርግ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሕያው በሆነው ንግግራቸው ላይ ከላይ ሆና የምትሰጥ እጅ ከስር ከምትቀበል ትበልጣለች ይላሉ። ከላይ ለመሆን ሰጭ ለመሆን ለምድር ሸክም ሳይሆን አጋዥ ለመሆን ሲያነሳሱን ነው። ምድር ላይ በየትኛውም ሂሳብ ሸክም እንዳትሆን፣ የቤተሰብ ጥገኛ ለመሆን የቤተሰብ ጥገኛ ላለመሆን ጥረት አድርግ። ከቤተሰብ ዶላር ብር እየተላከለት ቁጭ ብሎ የወጣትነት ጊዜውን ከሚያቃጥል ግለሰቦች ላለመሆን ቆርጠ ተነሳ። አንድ ታሪክ ላጫውታችሁ። ኢማም ኢብራሂም ኢብኑ አድሃም በእስልምና ውስጥ ካለፉ ትላልቅ ምሁራኖች ውስጥ አንዱ ናቸው። ታዲያ እርሳቸው የቅርብ ጓደኛና ተማሪ አንድ ግለሰብ አለ። ይህ ግለሰብ ለንግድ ተንቀሳቀሰ። ቅፍለቱን እየመራ ለንግድ ወጣ። እህል ጭኗን ሽጦ ለውጦ ሊመለስ ነው። መንገድ ላይ እያቆራረጠ በረሃውን ሄደ። ከኢብራሂም ኢብኑ አድሃም ጋር ተሰነባብቶ ወጣ። በረሃውን እያቆራረጠ ትንሽ እንደሄደ ደከመውና ዛፍ ስር ጥላውን ተደግፎ ቁጭ አለ። ከዛም አይኑ አንድን እንግዳ ክስተት ተመለከተ። እርሱም አንድ አይኑ ማይ አሞራን ሌላ አይኑ ማይ አሞራ ከርቀት እየበረረ መጥቶ ምግብ ሲያጎርሰው ተመለከተ። ሱብሃንአላህ አለ፣ ተገረመ። ይሄ የአላህ ተአምር ነው አለ። ይሄን ማይ አሞራ በማይ አሞራ የሚመግብ ጌታ ነው እንዴ ያለኛል? ታዲያ እኔ ምን አደከመኛል? አሞራን እንስሳን የሚቀልብ ጌታ እያለ እኔ ንግድ እያልኩ መመላለስ ምን አደከመኛል? ቤቴ ቁጭ አልልም፣ ጀሊሉ ያመጣው ይላል። የያዘውን ቅፍለት እየመራ እንደገና ወደ አገሩ ተመለሰ። ንግዱን ትቶ ወደ አገሩ ሲገባ ታላቁን መምህር ኡስታዝ ኢብራሂም ኢብኑ አድሃምን አገኛቸው። ከምን ጊዜው ተመለስክ? መቼ ሽጠ ነው መቼ ተመለስከው አሉት። አይ ነገሩ እንደሱ አይደለም፣ ነገሩ ሌላ ነው አለና ያየውን ክስተት አጫወታቸው። እኔማ በረሃውን አቆራርጬ ስሄድ እንዲህ ተመለከትኩ። ስለዚህ ውርን አሞራ የሚመግብ ፈጣሪ እያለ እኔ ቤቴ ቁጭ ብል ሪዝቄን ያመጣው ይላላቸው። ኢብራሂም ኢብኑ አድሃም አመለካከቱን ቀየሩለት። ትክክል ነህ አሉት። የትም ቦታ ብትሆን ሪዝቅህን አላህ ያመጣዋል። ነገር ግን አንተ ለምን ውሩን አሞራ ለመሆን ፈለግክ አሉት። ግልጽ ነው። እሱን የሚመግበው ለምን አትሆንም? ለምን የበላይ አትሆንም? ለምን ሰው የሚመጸወትብህ ለመሆን መረጥክ? ለምን ከላይ አትሆንም? ከታች ለመሆን ለምን መረጥክ አሉት። ግለሰቡ አስተሳሰቡን ቀየረ። በጣም ተነካ። ግንባራቸውን መጥቶ ሳም አደረገና ኡስታዜ ወይ አላህ ያቆያችሁ አላቸው። ወደ ንግዱ እንደገና ተመለሰ። በህይወት ጉዞ ላይ መቼም ቢሆን በላብ ለማደር ጥረት አድርግ። የሰው ሸክም እንዳትሆን። የሰጠህ ይንቅሃል። አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ። አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው። የቆሸሹ እጆች የነጹ ርዚቆች መገለጫ ናቸው። እና አደራህን በህይወት ጉዞ ላይ የማንም ሸክም እንዳትሆን ተነሳሽ ሁን። ስራ፣ ተንቀሳቀስ። የሚላክል ብር ካለ እሱን ወደ ስራ ለውጠው። ነገ ይሄ ጉዳይ ላይ ይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል። በህይወት ጉዞህ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ። ምድር ላይ አጋዥ ረጅ እንጂ የምድር ሸክም እንዳትሆን። ሙስጠፋ ሳዲቅ ራፊዒ ምን ይላሉ? አንድ አባባል አላቸው። ኢዛ ለም ተዚድ አንተ ፊ ዱንያ ፈአንተ ዛኢዱን ዓለይሃ። ዱንያ ላይ አዲስ የጨመርከው ነገር ከሌለ አንተ በዱንያ ላይ ጭማሪ ሸክም ነበርክ ማለት ነው ይላሉ። ምድር ላይ አዲስ ነገር አበርክተን እንለፍ። ሌላው ቢቀር ግን ራሳችን ከሌላው እጅ እናብቃቃ። ቤተሰቦቻችን፣ ልጆቻችን፣ ወላጆቻችንን ቢያንስ ከሰው ከመመጽወት እንጠብቃቸው። ከላይ እንጂ ከታች እጅህ እንዳይሆን ጥረት አድርግ። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።